ትዳራችን ለምን ፈረሰ ለምንስ ሊፈርስ ተቃረበ የሚልና መሰል ነገሮች ዛሬ እንደ ቀላል እየታዩ ያሉ ነገሮችን ደግሞ ኢንሻአላህ ከኡስታዝ ኑሩ ቱርኪ ጋር በዚህ ጉዳይ ላይ ቆይታ እናደርጋለን። አብራችሁን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ሁኑ እንላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ኑሩ ቱርኪ እንግዲህ ሳምንት ያ ፕሮግራም ላይ በጣም ሰው ተከታትሎት አስተያየቶቻቸውንም ሰጥተውናል። አላህ ያዛቸውን አላህ ይክፈላቸው፣ አላህ ያቆያቸው ብለዋል። እነሱንም አላህ ያቆያቸው፣ ሁላችንም ተግባራዊ የምናደርግና ለዲናችን የእውነት በሐቅ የምንለፋ አላህ ያድርገን። ልብ የሚነካ አብዛኞቹ አስተያየቶችን ስንመለከት በጣም ከባድ ነገሮች ማህበረሰቡ ልቡ እንዴት እንደቆሰለ እንደታመመ ያ በዛ አስተያየት ላይ ተመልክተናል። የሳምንቱ ይሄ ነበር። ዛሬ ደግሞ ትዳራችን ለምን ፈረሰ? ትዳር እንግዲህ በእስልምና ትልቅ ቦታ የተሰጠው ነው። ነብዩ ሰለላሁ ዐለይሂ ወሰለም አኒካህ ሱነቲ የኔ ሱና ነው ብለው አኒካህ ሱነቱል አንቢያ የነቢያቶች ሱና ነው። በእስልምና ባህታዊነት የለም። እስልምና ይሄን አበረታታም። ወደ ኒካህ መግባት ወደ ጋብቻ ገብተው በጋብቻ ኢስላማዊ ትዳሮችን መስርቶ ልጆችን ማፍለቅ በእስልምና ስነ ምግባር አሳድጎ ለኢስላም የሚጠቅሙ የሚበጁ ትውልዶችን ማፍራት እስልምና ትልቅ ቦታ ይሰጠዋልና እንግዲህ ወንድሞችም ከርዕሱ ላይ እንደገለጹት ትዳራችን ለምን ፈረሰ የሚል ሰጥተውታል። እኛ ደግሞ ትዳር ለምን ሊፈርስ ቀረበ ችግሮችስ ምንድናቸው የሚለውን በዚህ ላይ እናያለንና እስቲ በዚህ ጉዳይ ላይ ያንተን ሐሳቦችን ደግሞ አብረን እንመልከት። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁ የተለያየ ዓለም ላይ ያላችሁ ወንድሞቼ እህቶቼ፣ በመጀመሪያ እንግዲህ በያለንበት የምንማማረው ትምህርቶች ከኔም ከወንድሜም ካሚል ጀምሮ ቤታችን የምናረብበት የምናስተካክልበት ነው። እዚህ ጋር መድረክ ላይ ያሉት ወንድሞቼ እኔም ወንድሜ እኛ ጥሩ ነን ብለን አይደለም፣ በማስተማራችን እንማርበታለን፣ ባለመስተካከላችን እናስተካክላለን። የግድ እያንዳንዱን ነገር ፈጽመን ከመጣን እንዳንቸገር ለእኛም ራሳችን የምንወቅስበት ወደ ራሳችን የምናይበት ካሚል ከኔ የሚማርበት እኔም ከካሚል የምማርበት እናንተ ደግሞ ከኛ የምትማማሩበት ነገር አለና ሮጦ ነገሮችን ለማስተካከል ነው። አይብ ለመቆጣጠር ሳይሆን አይባችን አላህ ቆጥሮ ቢዘልቅብን ኖሮ የአንድ ቀን አይብ ይበቃል ነበረ። ነገር ግን ያው አይብ ለመቆጣጠር ሳይሆን አይቦቻችን ለማስተካከል ነውና እኔ ግን ከዛ በፊት ይቅርታ የዛሬ ርዕሳችን ጋብቻችን ወይም ትዳራችን ለምን ተናጋ ወይም ለምን ይፈርሳል የሚል ነው። ከዛ በፊት ግን ያው ውስጤን ያስጨነቀኝ ነገር ስላለ ነው። ይህም እንግዲህ በጅዳ በሪያድ በመዲና በመካ አካባቢ ታፍሰው በአንድ እስር ቤት የሚገኙ ወንድሞቻችን እህቶቻችን በተቻለ መጠን ሁሉም ርብርብ አድርጎላቸው ወደ ሀገር የሚገቡበትን አሳዛኝ ስቃይ ላይ እንዳሉ እየሰማን ያለ ነውና እነዚህ የታሰሩ ወንድሞቼ እህቶቼ ድንገት ካሉ እናት አባቶች የታሰሩ በኢትዮጵያ ዳዕዋ ትልቅ የጀርባ አጥንት ናቸውና በየትኛውም ነገር አሻራቸውን የሚጥሉ ናቸው እና ከዚህ አንጻር ድንገት ተጽዕኖ ፈጣሪዎች በሳውዲ አካባቢ ካሉ አገር ውስጥም ካሉ በተለያየ ዓለም ላይ አባይን በሚመለከት የተለያዩ አስተያየት እየሰጡ ያሉ ወንድሞቼም በዚህ ጉዳይ ላይ እንደ ተራ የሚታይ ሰዎች አይደሉም። እስር ቤት ያሉ ሰዎች እስርን ደግሞ እናውቀዋለን። ይሄ ደግሞ የተለየ እስር የሚያደርገው ወይ ሰው ሀገር ነው ሲደመር ቤተሰብ የምታይበት አይደለም እና ሰሞኑን የተፈጠሩት ኢትዮጵያውያን የሆኑ ወንድሞቻችን ሳውዲ አካባቢ የተፈጠረባቸው ነገር ሁላችንም የምንቆስልበት ጉዳይ ነውና ምክንያቱም ቁስላችን ሲካፈሉ የነበሩ ወንድሞቻችን ናቸውና ጋዜጠኞችም ዱዓቶችም የተለያየ ዓለም ላይ ላላቸው ወንድሞች አደራ የምንለው በእነዚህ ልጆች ጉዳይ ነገር እዛው ታፈነው ሞቱ ታመው ሞቱ የሚባል ነገር ከመስማታችን በፊት ዝም ብለን ያዞ እንባ ከማናባችን በፊት ዛሬው ሩጫ ተደርጎ አደራ በማለትና በተለይ ተሰሚነት ያላቸው ወንድሞች ኤምባሲውን በማነጋገር ብዙ አሳዛኝ ነገሮች እየሰማን ነው። ምን ያህል እውነታ ነው አላሁ አለም አናቅም። የሰማናቸው ነገር ግን ይበቃልና በዚህ ሂደት ላይ የሁላችንም ችግር ነውና ችግራቸው ተቀርፎላቸው ሁሉም ወደ ሀገራቸው አላህ እንዲያስገባቸው። ምክንያቱም እነዚህ ወንድሞች እህቶቻችን ሐላልን ፈልገው ነው የሄዱት። መንደር ላይ ሞባይል አንቀማም፣ ወንጀል ላይ እንቀመጥም፣ በላባችን ሄደን እንበላለን ብለው እንጂ ማንም ሀገሩን ለቆ የሚወጣ ሰው ኖሮ አይደለም። እንጀራ ፈልገው ቤተሰብ ለመርዳት እነዚህ ሰዎች ደግሞ የነሱ እንጀራ መፈለግ ብዙ ቤተሰብን አድነዋል፣ ብዙ አጎቶችን አድነዋል፣ ብዙ አክስቶችን አድነዋል፣ ብዙ ልጆችን አድነዋል።
የብዙ ሰው ትዳር የሚከታተሉ ናቸው። የመስጊዱ ግንባታው ስታዩ፣ ጉድጓዷ ስታዩ፣ የቲሙ ስታዩ፣ ሚስኪኑ ስታዩ እያንዳንዱ መልካም ስራ የነዚህ አሻራ ነው ያለው። ስለነዚህ ልጆች ዝም ማለት ደግሞ በጣም አላህ ራሱ ይታዘበናል። ስለዚህ የምንችለው ነገር ካለ እኔና ካሚል ዛሬ የምንችለው አደራ ይህን ፕሮግራም የምትከታተሉ ወንድሞቻችን በተለይ ሳውዲ ላይ ያላችሁ ወንድሞች በተለያየ መልኩ መሞከር የሚገባችሁ ነገር ሞክራችሁ እነዚህ ወንድሞቻችን በተቻለ መጠን ወደ አገር በሰላም የሚገቡበት መቼም እዛ የምታስፈቱበት ተብሎ ስለማይታሰብ ነው። እዛ የምታስፈቱበት አቅም ተብሎ አይነገርም። ቤተሰብ ይህንን አሁን በሶሻል ሚዲያ ብዙ የተነገረ ነው ይህ ጉዳይና እዚህ ያለ ቤተሰብ ደግሞ እውነት ሀቂቀትን ከልብ ይጨነቃል። አጠገብ እንኳን ብታውን እስር ቤት እንደጠይቃለህ ምን ትላለህ? ከርቀት ሆነ ግን ምን አይነት ሁኔታ ላይ ያሉት ጭንቀት አለ። እነዚህ ወንድሞች ትላንትና ለቤተሰቦቻቸው የተወሰነ ነገር ሲያበረክቱ የነበሩት ከዛም አልፎ ደግሞ ለዲኑም ለዳዕዋውም ትልቅ የጀርባ አጥንት የነበሩ ወንድምና እህቶች አሉ። እዛ መካከል አጠቃላይ ኢትዮጵያውያኖች ናቸው እዛ ላይ ያሉትና ይህንን እንግዲህ የሚመለከተው አካልኛም በዚሁ አጋጣሚ የበኩልን እንዲያደርግ ለአላህ ብሎ የወንድሞቻቸውን ችግር እንዲወጡ እንቅስቃሴ ቢያደርጉ በጣም መልካም ነው። አላህ ዘንድ የወንድምን ችግር መወጣት የሰውን ሀጃ ለማውጣት መንቀሳቀስ በጣም ትልቅ እንትን ነው። እኔ የወንድሜን ሀጃ ሳውጣ የኔን ሀጃ የሚያወጣ አላህ ነውና እንደው ያለብኝን ጭንቀት አላህ እንዲያቃልልኝ እንደዚህ አይነት ነገሮች ላይ ኸይር ነገሮች ላይ እንበረታታላለሁ። እና አምሽ ወደ ፕሮግራማችን ቀጥል። እንግዲህ የፕሮግራማችን ይቅርታ ያው ዋናው ፕሮግራም ነው። በርግጥ ቀላል አይደለምና ድንገት አክቲቪስቶችም አሉ፣ ጋዜጠኞችም አሉ። የሚችሉትን ሁሉ መምከር አለባቸው። አንዴ ዘመቻው መዘመት አለበት፣ ወደ ሀገራቸው መግባት አለባቸው። ሰው ዛሬ ሰው ጋር እንኳን በሜትር በርቀት እየተባለ ባለበት ወቅት ላይ አንዱ ከአንዱ ወንድም ላይ ተኝቶ አይታመምም አይሞትም ማለት ስለማይቻል በጊዜ እርምጃ ካልተወሰደበት እንደ ግሌ ትንሽ በጣም አቁስሎኛል። እነዚህ የቶችና ወንድሞች ደግሞ ሁሉም የየራሱ አመለካከት አለውና የዋዛ ሰዎች አይደሉምና በተቻለ መጠን የምንችለውን ልትሞክሩ አደራ ላለው። እንግዲህ ተይዛችሁ ያላችሁ ወንድሞቼ አላህ እህቶቼን ጨምሮ አላህ በሰላም ከቤተሰቦቻችሁና ወደ ሀገራችሁ እንዲያስገባችሁ እንመኛለን። በስራ ቦታ ላይ ያላችሁ ደግሞ ወንድሞቻችንና እህቶቻችን አላህ የሄዳችሁበትን ዓላማ አሳክታችሁ እንድትመጡ ዱዓ እናደርጋለን። አላህ በሰላም በአማን በኢማን አላህ ወደ ሀገራችሁ ያስገባችሁ እንላለን። ከዚህ በተረፈ እንግዲህ ከጌታችን በምንገናኝበት 5 ወቅት ሰላት ሁላችንም አሁን ከዚህ ፕሮግራም በኋላ አዛን ይላልና ኢሻ እንደው ቢያንስ በአዛንና በኢቃም መካከል ወንድሞቻችንን እና እህቶቻችንን በሰላም እንዲያስገባልን እንማጸናለን። የሚመለከተው የመንግስት አካላትም ለእናንተ ቀምፓር ነው ብለን አናስብም። ለኔና ለአንተ ቢከብድም ነገሩ ግን ሲሪየስ ጉዳይ ነውና ወሳኝ ጉዳይ ነውና ህይወትን ከማዳን በላይ የለምና የዓለም ህዝብን ሁሉ እንዳዳነ ነውና አሁን ደግሞ ሺዎች ነውና የታሰሩት ለነዚህ ልጆች ሁላችንም ድምጽ እንሆናቸው ማለት እና ለማሳሰብ ፈልጋለሁ። ኢንሻአላህ እንግዲህ ዛሬ ወደ ተነሳንበት ትልቁ አጀንዳ ወደ ዘንገባል ኢንሻአላህ። ያው የዛሬው የትልቁ አጀንዳችን ያው ትዳራችን ለምን ተናጋ የሚል ነው። ትዳራችን እውነት የተናጋው በመብላት በመጣጣት እጦት ነው፣ በመልበስ እጦት ነው፣ በምን ችግር ነው እዚህ ደረጃ ትዳሮቻችን ሊናጉ የቻሉት የሚለው ነጥብ እያነሳን ብናያቸው እንጂ በድንገት በ3 ሳምንት በ4 ሳምንት በ5 ወሮች የሚያልቅ አይደለም። ምክንያቱም ትዳር ሲባል ራሱ ትዳሩ ሰፊ ነው። ሌላው ቢቀር የኔና አንተ ቤት ትዳር እንኳን አይገናኝም። ነገር ግን አንድ የሚያገናኛቸው የመፍትሄ ሐሳቦች ይኖራሉ። ትዳሮቻችን ከሚያናጉብን ትልልቅ መሰረታዊ ነገሮች ምንድናቸው የሚለውን ነገር ነው ማየት ያለብን። ምክንያቱም ሸይጣን መንገድ ላይ ሴት አቅፋ ወንድ አቅፋ የምትሄድ ወይም ወንድ ሴትን አቅፎ የሚሄዱ ሰዎች እነሱ ምንም የሚያጣላቸው ነገር የለም። ዋናው ከአላህ ጣልቷቸዋል። ዚናውን ለጨረሰ ሰው ምንም የምትመክረው ነገር የለም። ጨርሷል። እሱ ትዳርን አስተካክል አትለው። መጀመሪያ ሐላል በሆነ መልኩ አይደለም ከጌታው ጋር ጌታው የፈቀደለት ስራ አይደለም እየሰራ ያለው። እንደነዚህ አይነት ሰዎች መንገድ ላይ የተጋቡ መንገድ ላይ የቀሩ ሰዎች ሸይጣን አይፈልጋቸው። ምክንያቱም የመጨረሻው ግቡ ምንድነው? አላኢኑ የዝኒ ነው አይደል? አይን ዝሙት ትሰራለች፣ ጆሮ ዝሙት ይሰራል፣ እጅ ዝሙት ይሰራል። የነዚህ ሁሉ ደግሞ ማረጋገጫው ምንድነው? በብልቱ የሰራው ወንጀል ወይም ዚና። ይህንን ለሰራ ሰው ትዳርን አስተካክል አትለው። ሸይጣን ለዚህ ነው ትልቁ የሚያናጋው የሚረብሸው ትልቁ ሊበታተን የሚፈልገውን ቤተሰብ የት ነው የሚፈልገው ከተባለ ትዳር ቤት። እንግዲህ እኔ ምን ያህል ሰሂ እንደሆነ ባላቅም ሸይጣን በ24 ሰዓት ሪፖርት ይቀበላል። ከትናንሾቹ ሸይጣን ይባላል። በሚቀበላቸው ጊዜ ሪፖርት ያደርጋል። ምን ሰራችሁ? አንተ ምን ሰራ ሲባሉ ግማሹ አንድ ወንድሙ ሊገልል ሞክሮ እንዲገል አድርጌዋለሁ ይላል። አንዱ እንዲሰርቅ አድርጌዋለሁ ይላል። አንዱ ዝሙት እንዲሰራ አድርጌዋለሁ ብሎ የተለያየ ነገር ይነግራል። ተው እባክህ ነው የሚለው ሸይጣን። የትንሹ ስራ ነው የሚለው።
ትልቁ ሸይጣን እንደ ስራ ያሳካው ነገር ምንድነው ሲባል ሌላው የራሱ ጓደኛ የሆነው ሸይጣን ለዓነቱላህ ላይ ምን ብሎ ያቀርባል? እኔ በጣም የተፈቃቀሩበት ትዳር የተመሰረተበት ቤትን በሰላም የኖሩበትን ቤትን እንዲበታተኑና ጠላቅ እንዲፈጠር አድርጌያለሁ ይሏል። በዚህ ጊዜ ሸይጣን ስራ ማለት ይሄ ነው ብሎ የንጉሶች ልብስ አንስቶ ለራሱ ጭንቅላቱ ላይ ይሸልምና ለሌሎች ጓደኞቹ ሸይጣን ጓደኞቻቸው ኹጥባ ያደርግላቸዋል። እንደዚህ አይነት ነው ስራ ማለት ይላቸዋል። ምን አይነት ነው ስራ ማለት? መንገድ ላይ ያሉትም ወንድና ሴት መለያየት ሳይሆን በትዳር ተወዳጆች መካከል በተወዳጅ መካከል ቤተሰብ ባፈሩ ኑሮ ባፈሩ ትዳርን በቀጠሉ ሰዎች መካከል ያንን ነገር ነው መስራት ያለባችሁ ብሎ እንደ ትልቅ ሪፖርት ያቀርበላችሁ ሸይጣን ይሄ ነውና ቅድም ያላችሁ ስራዎች ሁሉ ትንንሾች ናቸው አለ። እንግዲህ ቀላል አይደሉም። ወንድም መግደል ቀላል አይደለም። ዚና ማሰራት ቀላል ወንጀል አይደለም። ከባኢር ናቸው እነዚህ ሁሉ። ነገር ግን ሸይጣን ዘንድ ትልቁ ስራ ምንድነው? የተከበረ ቤትን መረበሽ ነው። እነዚህ የተከበሩ ቤቶች ደግሞ ለምን ሊረበሹ ቻሉ? በእስልምና ሸይጣን አለ ሲባል የሸይጣን መድኃኒት አለ። ምንድነው ችግሩ ከተባለ የሸይጣን መድኃኒት ቤታችን ላይ ማስቀመጥ ስላልቻልን ነው። በተለይ አሁን የተለየናቸው ነገር ስላሉ እንጂ እኔም አንተም አንቺም አንተም ይሄን ፕሮግራም የሚከታተሉ ሁሉ እናቶቻችን 60 70 80 ከገብተዋል እድሜ አሊፍ አያውቁም። ትክክል። ፋቲሃን ቀርቶ አያውቁ አይችሉም። እስካሁን ግን የሚገርም ኳሊቲ ሚስቶች ማን ናቸው? እነሱ ናቸው። በትንሽ ነገር ትዳርን የሚያፈርሱ አልነበሩ። አንድ ሰው ትክክለኛ ትዳሩ እንዳይፈርስበት ሞዴል ማድረግ ያለበት እናቱ ነው። የቻለችው ነገር የቻለው ነገር ስታየው ቀላል አይደለም። አሁን ደግሞ የሆኑ ባለ ትዳሮች መጥቶ ቢነግሩ ቂለ ወቃለ ነው። ውሃ ለምን ቀጠነ ጎንፎ ለምን ወፈረ ተብሎ ትንሽ ነገር ስለሚያው። ስለዚህ እኛ ያጣናቸው ነገሮች ምንድናቸው? ከሚለበሰው ካልክ ቁምሳጥኑ ጠቦ ቁምሳጥን እየተቀየረ ነው። ከሚበላው ካልን ደግሞ ሱፐርማርኬት መግዛት ጀምሯል ሰው። ምንም የጎደለበት ነገር የለም። እንደው በኑሮም ቢባል እናቶቻችን 6 እና 7 9 ልጅ ያሳደጉት እኮ በአንድ ክፍል ቤት ነው። አንዱ እግር ያንዱ እግር ላይ የተኛ አንዱ ጭንቅላት ያንዱ ጭንቅላት የተኛ ካስፈለገም ጫማ ጥፊ አንዱን እየመታው ነው ምንተኛ የነበረውና ግን በሚገርም ሁኔታ አንድ ድስት ድንች ይገለበጣል። የሚገርም ራቱ ነገር የሚደረገው የበለጠ ድንገት እንግዲህ ቆንጆ ምግብ ከተባለ ሚጥሚጣ ነው አይደል የሚደረግበት። በጣም ከባሰ ዳቦ ነው የሚደረግበት። ይሄ ላይ ዛሬ ላይ ደረስንበት ሁላችንም አድርሶናል። መብላትን ትዳራቸውን አረበሸው። አንድ ክፍል ቤት አይደለም የረበሸው። ምንድነው እኛን የረበሸው ከተባለ የቤት ጥበት ሳይሆን የቀልብ ጥበት መጣብን። ትክክል። ቀልብ ከጠበበ G+2 ሰራ G+3 ሰራ ቀልብን አያሰፋው። ትክክል። የቀበሌ ቤትና አንድ ክላስ ላይ ያስክ ደግሞ ቀልብን አያሰፋው። ምንም የሚለየው ነገር የለም። ጉዳዩ ከአላህ ጋር የተያያዘ ትዳር ካልሆነ በስተቀር ያ ነው ትልቁ አንዱ ችግራችን፣ የማግኘት የማጣት አይደለም። ስለዚህ እኛ በራሳችን ላይ የተፈጠረብን የትዳር ችግሩ በዋናነት ማስመር ያለብን ይሄን አርግ ኢንሻአላህ እድሉ ተሰጣለ። በዋናነት ማስመር ያለብን በትዳር ህይወታችን ላይ እንዲናጋ ካደረጉብን ምንድነው? እኔም አንተም ለቤተሰቦቻችን ለሚስታችን አምባገነን ከሆነ እዚህ ጊዜ ተበላሽቷል። ቤት ማናጊያ ነገሮች አንዱ ነው። እኔ ማንን አንተ ማንን ስንባል ኻቲማችን ማናቅ አንድ ደካማ ሰዎች ነን። የሚከታተለው የምትከታተለን አንድ ደካማ ሰዎች ናቸው። ታላቁ ነብይ ሰለላሁ ዐለይሂ ወሰለም ትልልቅ የጂሃድ ጉዳይ እንኳን ሲመጣ ሚስቶቻቸውን ያማክራሉ። ትልልቅ የጂሃድ ጉዳይ ሲመጣ ሴት ናት ብሎ አልናቋት፣ ባክቷት እሷን ብሎ አልናቋት። ትልልቅ ነገሮችን እነዚህን ያማክራሉ። እኛ ቤታችንን እንዲናጉብን ካደረጉብን ትዳራችን እንዲፈርስ ካደረገብን የመጀመሪያው እኔ በራሴ ያስኩት ነጥብ የመጀመሪያው ምንድነው? በመካከላችን ሹራ አለመኖር ነው። ምን አባቷ ምን አባትሽ ከበላሽ ከጠጣሽ ከበላ ከጠጣ የሚባል ትዳር ከሆነ ይሄ ትዳር አይደለም። ለመብላት ለመጠጣት የሚመጣበት የሆነ ጊዜ አንሶላ ውስጥ የሚገባበት ህይወት አይደለም። ምክንያቱም ሙእሚኖች ምን ጊዜም ሲያገቡ አንድ የሚፈልጉት ታርጌት አላቸው። በዚህ ትዳር የሆነች ፍላጎት አላቸው። እዛ ከአላህ ጋር የሚፈልጓት ታርጌት አላቸው። ያቺን ታርጌት ለማግኘት እዚች ጋር ምን አለው? መስዋዕት መክፈል አለብህ። ምክንያቱም ትዳር የሚባለው ነገር የኔ አይኔ ሐቢበቲ አዩኒ ቀልቢ ሁሌ አይባልም። ቃሪያም አለ ሚጥሚጣም አለ ብዙ የሚያቃጥል ብዙ ቻሌንጅ የምታደርጋቸው ነገር አለ። ምክንያቱም ጀነት ነው የምታገኝበት። ለምንድን ነው ታዲያ አንድ ሰው ዚና ከሰራ ወንጀል እንደሚሰራበት ሁሉ
ሚስቱን ሲገናኝ ደግሞ ምን አለ? አጅር አለ። አሐዲኩም ሰደቃ አጅር አለ። ስለዚህ በቤታችን ላይ ትልቁ መናጋት የፈጠረው በሆነ ነገር የሆነ ነገር የምትፈልግብ ከሆነ ግልጽ አድርገህ የምትነጋገርበት መድረክ ካለ ግን ሂደቶች ይስተካከላሉ። ሰው እኮ ዛሬ ፈረንጆች እኮ ዝንጀሮ ከሰው እንዴት መግባባት አሳምነውት፣ ለዝንጀሮ ሽንት ቤት እንዴት መጠቀም አሳምነውት፣ ለራሱ ፓምፐርት እንዲጠቀም እንዴት አድርገውት አሰልጥነውታል። ሰው ከሰው ለምዶ የማይግባባ ያውም የትዳር አጋሩ ጋር ማውራት ካልቻለ፣ የትዳር ሀያቱ ጋር መነጋገር ካልቻለ ምን ትዳር ይባላል? ለሆነሽ ፍላጎት የምትፈልገው ነገር አይደል። አብዛኛው በሀያት ከእናትና ከአባት ቤት ከወጣ ጀምሮ ወይም ከወጣች ጀምራ ከማን ጋር ነው ሀያቷ? ከማን ጋር ነው ሀያቷ? ካንተ ጋር ከሷ ጋር። ስለዚህ በዋናነት እኛ ትዳራችን ካናጉብን ነገሮች መካከል በጣም ያስጨንቀናል። የአንድ ወንድማችን መፍታት፣ የአንድ እህታችን መፈታት በጣም ከባድ ነው። እናቶቻችን ሐዲስ ቁርአን ሳይሰሙ እኮ ነውር ነው የሚሉት። ነውር ነው መፈታት። በቃ ተደብድባ ምን ብላ እንኳን ድንገት ብዙ ሽማግሌ ከመጣ አረባካችሁ እንዳታፋቱኝ ነው የምትለው። ነውር ነው መፈታት። በዚህ ሂደት የሚሄዱ ወላጆች አልነበሩም። የነሱም ወላጅ በጣም አስገራሚ ወላጅ ነበሩ። በዚህ ላይ ኢልም ቢጨመር እንዴት ይሆኑ ነበር ነው። ሱብሃንአላህ በጣም ቀላል እኮ አይደል? አሁን እኮ እንሰማለን። የፌስቡኩ አሊም ሆነናል፣ የዩቲዩቡ አሊም ሆነናል አይደል እንዴ? ቴሌቪዥኑ እንደምታየው ብፌ ነው። ምን ሊከፈት አፍሪካ ቲቪ ይሁን ዛዊያ ይሁን ሚንበር ይሁን ምን ይሁን እያለኮ የብፌ ጊዜ ነው ያለነው። ሁሉን እየመረጥን ያለነው። ይሄን በመረጥንበት ሰዓት ለምን ትዳሮቻችን ሊናጉብን ቻሉ? እንግዲህ እኔ እዚህ ጋር ኡስታዝ ነኝ ተብዬ አንተ ኡስታዝ ነህ ተብለ ከነ ኡስታዝ ሚስት ጋር የምትቀርብ ከሆነ ትቸገራለህ። ሁሉም የራሱ ቦታ አለው። ሁሉም የራሱ ቦታ አለው። ተኮፍሰ እኔ ብቻ ነው የምወስነው እኔ ብቻ ነኝ ፈላጭ ቆራጭ ካልክ ትዳር አይሄድም። ልክ አንድ ቃዲ እርሶ 46 ዓመት ነው ሚስቶት ደግሞ የ19 ዓመት ልጅ ናት። እንዴት አድርገው እርሶ እቺ የምታክል ህፃን ልጅ ጋር በዚህ እድሜው ይገባሉ? በዛ ላይ ደግሞ እርሶ ቃዲ ነው ታሏቸው ሲሏቸው አይ ገና እሷ በራፍ ላይ እንደደረስኩኝ ቃዲነቴን አውልቄ ነው የምገባው አሉ። ኮፍያውን ሳይሆን ምንድነው አስተሳሰቡ ታወልቀውና አሁን ወደ ሚስት ህይወት ነው የምትሄደው። ጧት ደግሞ ቢሮ ስትሄድ ሲሪየስ ሆነ ነው የምትነጋገረው ስራ እንዴት እንደምትሰራ ምን እንደምታደርግ። ስለዚህ ትዳራችን ካበላሹበት የመጀመሪያው ነጥብ ምንድነው? በመካከላችን ሹራ አለመኖር። ሱብሃንአላህ እንግዲህ ትዳር በእስልምና ትልቅ ቦታ አለው። መግቢያ ላይ እንዳየነው ነብዩ አለይሂ ስለዚህ ደግሞ የነብዩ አለይሂ ሰላቱ ወሰለም አስተምህሮ ለኛ ትልቅ ጉልበት ይሆነናል። ነብዩ ሰለላሁ ዐለይሂ ወሰለም እኛ የምንከተላቸው ነብይ እንግዲህ ሁሉም ነቢያቶች በህዝቦቻቸው ላይ ተልኳሉ። እንደ አርአያነት ስትመለከት ኢሳ አለይሂ ሰላም ለኛ ሞዴል ሊሆን አይችሉም። ለምን ከተባለ ኢሳ አላገቡም፣ ትዳር አልነበራቸውም፣ ዛሂድ ናቸው፣ በድህነት ነው አብዛኛው። ነብዩ ሰለላሁ ዐለይሂ ወሰለም ግን ለሁሉም ነገር አርአያ መሆን ይችላሉ። ያለ ጋብቻ ያሳልፈዋሉ፣ አግብተው አይተዋሉ፣ ልጅ አባት ሆነዋሉ፣ አያት ሆነዋሉ፣ የሀገር ሽማግሌ ሆነዋሉ፣ የሀገር መሪ ሆነዋሉ፣ የመስጊድ ኢማም ሆነዋሉ፣ የጦር መሪ ሆነዋሉ። ሁሉንም ነገር ነብዩ ሰለላሁ ዐለይሂ ወሰለም ላይ ታገኛለህ። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነ። የመጀመሪያው ወደ አላህ ወደ ነብዩ ሰለላሁ ዐለይሂ ወሰለም መንገድ መጓዝና የእሳቸውን አርአያ መከተል ነው። እሳቸው እንዴት ነበሩ? እስልምና ጀነት ፍቅር እስከ ጀነት እንጂ እስልምና የሚያስተምረን ፍቅር እስከ መቃብር የሚል ታሪክ አይደለም። እስልምና ያስተማረን ፍቅር እስከ ጀነት ነው። ነብዩ አለይሂ ሰላቱ ወሰላም ከሚስቶቻቸው ጋር የነበራቸው ግንኙነት ምን ይመስል ነበር? ቅድም የቃዲውን አንስተሃል። ረሱል ሰለላሁ ዐለይሂ ወሰለም እና አይሻ ጋር እኮ የሚጫወቱት ጨዋታ እኮ በጣም ይገርማል። እንግዲህ አይሻ ከዛች ትንሽ ልጅ ጋር ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ እድሜ 18 ነበር፣ ግን የሚገርም የፍቅር ህይወት አሳልፈዋል ከአይሻ ጋር። ከእናታችን ኸዲጃ ጋር የ25 ዓመት አብረው ኖረዋል። ነብዩን ሰለላሁ ዐለይሂ ወሰለም ስታገባ ኸዲጃ እድሜዋ 40 ነው። የነብዩ ሰለላሁ ዐለይሂ ወሰለም እድሜ 25 ነበር። ኸዲጃ የሞተችው በ65 ዓመቷ ነው ረዲየላሁ ዐንሃ። ግን የሚገርም የፍቅር ህይወት አሳልፈዋል። በቃ ታይቶ የማይታወቅ ሁሉም ሰው ፍቅር ልኖረው ካለ ከሌላ ሊኮረጅ ከሌላ ሊያነብ አይችልም። የነብዩን አለይሂ ሰላቱ ወሰላም ሐያትን ማየት ነው። ትዳሩ ላይ ሰኪና፣ መረጋጋት፣ ደስታ እንዲኖር። አይሻ ጋር እኮ ሲጠጡ ያስደስቱ፣ እያንዳንዷን ነገር ይከታተላሉ። ከባለቤቴ ላይ ያለባት ችግር እንደው ምን አይነት እንትን የተቀየመችኝ ምን አይታበኝ ነው እዚህ ጋር ስትቀየመኝ ተረድቻታለሁ አልተረዷትም። ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱን አይሻ አንድ ቀን ምን አሏት? አንቺ አሏት ከኔ ላይ ስትከፊ አውቀብሻለሁ አሏት። በምን እኔ ጋር ሰላም ከሆንሽ በጣም ደስተኛ ከሆንሽ በሙሐመድ ጌታ ይሁንብኝ ብለሽ ትሚያለሽ። እሺ ችግር ካለ ደግሞ በኢብራሂም ጌታ ይሁንብኝ ነው የምትይው። ይሄን ሳይቀር ነብዩ ሰለላሁ ዐለይሂ ወሰለም ይከታተሉ ነበር፣ ፍቅርን ያሳዩ ነበር። እሷ በጠጣችበት ውሃ ከንፈሯ ያረፈበት ቦታ ላይ ይጠጡ ነበር።
የጋጠችው አጥንት ካለ አንስተው ያን ቦታ ላይ ምንድነው ለሷ ያላትን ፍቅር እያሳዩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት እኚህ አላህ ነብይ ለዓለማት የገላካቸው አላህ ነብዩ ዐለይሂ ሰላቱ ወሰለም ቤታቸው ላይ እንደዚህ ሆኖ ሲጫወቱና ለቤተሰቦቻቸው የነበራቸውን ክብር ሲያሳዩ ነገ እኮ እኛን ያን ባህልና ያንን መንገድ ይዘን እንድንከተል ነው። ታሪካቸው እኮ ይቀርልን። አብዛኛው ሰው ታሪካቸው እኮ ይጠፋል። የአብዛኛው ሰው ታሪክ እንዲህ ነበር ይጠፋል። የነብዩ ግን ጓዳ ውስጥ ያለው ታሪክ ጭምር እዚህ መጥቷል። ለምን? የራሱ የሆነ መልእክት ስላለው ነው። የራሱ የሆነ ነጥብ ስላለው ነው። ጓዳ ውስጥ ያለው ነገራቸው ነው ስላስልም ጋር መጥቷል። ስለዚህ ትዳርን አንደኛ የነብዩን ዐለይሂ ሰላቱ ወሰለም ሐያት መመልከት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ 9 አንዳንድ ሪዋያ 13 ሚስት ግን አንደኛዋ ጋር ተረኛዋ ጋር ከመሄዳቸው ፊት ሁሉንም 10 ሰላት በኋላ ሄደው ይዘይሩ ነበር። ሰላም አለይኩም እንዴት ናችሁ ብለው ከዛ በኋላ ይገባሉ። በቃ በደስታ በሁሉም ሚስቶቻቸው በአጠቃላይ ደስታ። ሰውዳ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ከኸዲጃ በኋላ ያገቧት ግን በቃ እድሜዋ ሄደዋል። የነብዩ ሰለላሁ ዐለይሂ ወሰለም ሚስት መባል ራሱ ክብር ነው። አንድ ሴት ባል አላት መባሏ ምንድነው? ክብር ነው ለሷ። ወንዱም እኮ ትዳር አለው ሚስት አለው ሲባል ምንድነው? ክብር ነው ለሱ። የእስር ቤትም አቅላያው ነው ከታሰረ። አዎ። እና እኔ እርሱ ሚስት መባል እፈልጋለሁ፣ እንደዚሁም ደግሞ የሙእሚኖች እናት መባል እፈልጋለሁ፣ ከእርሱ ጋር መቀጠል እፈልጋለሁ፣ ባይሆን ተራዬን ለአኢሻ ሰጣለሁ። ምንድነው? ከነብዩ ሰለላሁ ዐለይሂ ወሰለም ጋር አለመለየት፣ የእሳቸው ሚስት ሆኖ መገኘትን እነ ሰውዳ ይሄን አሳይተዋል። ስለዚህ ትዳር እንዳልከው እንዴት ሊፈርስና እንዴት መንገዶች ሊንጋጋካቸው፣ አንደኛ ተቅዋ የለም፣ የነብዩ ሰለላሁ ዐለይሂ ወሰለም መንገድ አለመከተል ነው። ቅድም እንዳልከው ሸይጣን ብዙ ሰራዊቶችን ይልካል፣ ብዙ ሰዎችን ብዙ ነገር ያደርጋል። እንደ ትዳር ግን መጀመሪያም ሊያገባ ሲልም ድህነትን ፊት ለፊት ያመጣበታል፣ እንዳይገባ በሐራም እንዲቀጥል ወይም ደግሞ ሐራም ካላየም ወደ ሐራም እንዲገባ። ትዳር የሚባለው ማለት እስር ቤት ነው፣ እንዲህ ነው፣ ግን እንዲፈራ ያደርገዋል። ድህነትን ፊት ለፊት ነው የሚያመጣበት። አንድ ሰው እኮ ከጠየቀው ይንቀጠቀጣል፣ ይፈራል። ልክ ኒካው ከታሰረ በኋላ ያ ሁሉ ነገር ጭንቀቱ ይለቀዋል። ኒካው ልክ ታሰረ፣ ሰጠው፣ ተቀበልኩ ካለ በኋላ ከዛ በኋላ ስቴፕ ሸይጣን ምንድነው? እነዚህን ሁለት የአላህ ባሪያዎች በአላህ መንገድ የተገናኙ እስልምናን ሊያስፋፉ የነቢዩን ዐለይሂ ሰላቱ ወሰላም ኡማን ሊያበዙ የመጡ ትውልዶችን እንዴት ብዬ ላለያይ? ለምን ሲለያይ ብዙ ችግሮች ይፈጠራሉ፣ ብዙ እንትኖች ይመጣሉ። አንዳንዴ ወንዱ በድሏት ከሆነ ሴት ወንድ የሚባል ነገር ጠላው ትላለች፣ ወደ መጥፎ ሀያት። አንዳንዴ የምትሰማው አለ ዲን እስከ መቀየር ደረጃ ይደርሳሉ በአንዳንድ በመበሳጨት። ለምን ሸይጣን ይህን ነገር የሚያመጣው ታርጌቱ ረጅም ነው። እንደኛ አጭር እኮ ታርጌት አይደለም። የኖህ ህዝቦችን ሲያጠፋቸው እኮ ብዙ ዓመት ታርጌት ነው። ወደ ሽርክ ሲከታቸው በአንድ ጊዜ አይደለም። ሰላት ማይሰግድን ሰውን እኮ በአንድ ሰላት አላስተው ሱና ነው እያለ ነው። ቆይ ቃሚ በል እያለ ነው፣ እያረጋጋው ነው። ቆይ ትደርሳለህ እያለው ነው እንጂ በአንዴ ከመስጊድ አውጣው። ስለዚህ ትዳር ላይም የሆነ ነገር ሲያመጣ ከበስተጀርባው ያቀደው እቅድ አለ። ያን ኡማ ያን ማህበረሰብ እንዴት ማጥፋት አለበት፣ እንዴት ማበላሸት እንዳለበት፣ እንዴት ህይወቱን ምስቅልቅል ውስጥ መክተት እንዳለበት አቅዷል አስቀድሞ። ስለዚህ ትዳር ሲፈርስ ብዙ ነገሮች ይፈርሳሉ፣ ልጆች ይበታተናሉ፣ ወደ ጎዳና፣ ወደ ተለያየ ችግር፣ ወደ መጥፎ ስነ ምግባር በምን ብዙ ጊዜ ትዳር ይፈርሳል። ቤት ካየ ልጆች እናትና አባት የባልና ሚስት ጭቅጭቅ ያለበት ቤት ላይ ስትመለከት አብዛኞቹ ካሉ ጥናቶች ልጆች ወደ ጎዳና የሚወጡበት አንደኛው መንገድ የእናትና የአባት ጭቅጭቅ ይላል አንድ ጥናት ላይ። በቃ ልጆች ይሄን መስማት አይፈልጉም። ሁሌ ጭቅጭቅ፣ ሁሌ ጸብ ማየት አይፈልጉም። የዛኔ ጥሎ የመውጣት ደረጃ ይደርሳሉ። ስለዚህ ይሄን እስልምና ሲያመጣ ሶብር ትልቅ ቅድም እንዳልከው ጀነት ነው የምታገኘው። አንተ ዜና ሰርቶ ሐራም እንደሆነበት ከባለቤቱ ጋር በሚያደርገው ግንኙነት የሚገርም እኮ ነው። እንደው ጥያቄውን እኮ ሰሃቢዎች ጠይቅ ወፊ ቡዲ አሐዲኩም ሰደቃ አሉ። እናንተ እኮ ከባለቤቱ ጋር የሚያደርገው ግንኙነት ሰደቃ አለው ሲሉ አያቲ አሐዱና ያ ረሱላላህ አንዳችን መጥቶ ሻህዋውን ስሜቱን ተወጥቶ ምን ብሎ አየኩነ ለሁ አጅር ለሱ አጅር ይኑሮ ጭራሽ ምን እንዳያገኛል ፍላጎቱን አሳክቶ ስሜቱን አርክቶ ነብዩ ሰለላሁ ዐለይሂ ወሰለም አዎ አላሉት። ጥያቄውን በጥያቄ ነው የመለሱለት እንዲገባው። እስቲ ነገረኝ ለው ወضعها على الحرام حرام ላይ ቢያስቀምጣት አካነ ለሁ ወዝር ለሱ ወንጀል አይሆንበትም ነበር? حرام አይሆንበትም? ይሆንበታል። ወከዛሊከ እንዲህ በዚህ መልኩ ሐላል ላይ ካስቀመጠውና ሐላል ላይ ካሳረፈው ምን አለው? አጅር አለው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ለምን ሰው ወደዚህ ነገር እንዲገባና እንዲበረታታ ትዳርን ጋብቻን በደንብ አድርጎ እንዲይዝ። ስለዚህ ትዳር ሲባል ቀላል አይደለም። ዑመር ነው አንድ ቀን መጡ። አንድ ሰው መጣና ዑመር ጋር ባለቤቱ ትንሽ አስቸገረችኝ ብሎ ዑመር ጋር ሊከስ መጣ ይባላል። ዑመር ጋር ሊከስ መጥቶ የዑመር ሚስት ዑመርን ኸሊፋ
ዓለምን አገርን ሲያስተዳድሩ የነበሩት ዑመርን ከፍ ዝቅ ታደርጋቸዋለች፣ በቃ ትናገራቸዋለች አለ ሰውየው። ተመልሶልኛል ብሎ በቃ ዝም ብሎ ሄደ። ማን ነበር የመጣው አሉ። ዑመር ቤታቸው ላይ ሀጃ ስለነበረባቸው ሲንኳኳ ሰምተዋል። አይ ከሌ ነበር ተመልሰ ጥሩት። ለምን መጣ ሳታገኘኝ? ከባለቤቴ ጋር ትንሽ ተጋጨውና እርሶ ጋር ቤት ተላቀርብ ስመጣ እርሶ ቤትም ደግሞ እኔ ጋር ያለው አይነት ነገር አጋጠመኝ አላቸው። ዑመር ያዛረቡትና እነዚህ ሚስቶቻችን ናቸው፣ አላህ የሰጠን አማኖች፣ ለኛ የተሰጠን አማናዎች ናቸው። ልብሶቻችንን የሚያጥቡልን፣ እንበላው ምግብ አብስለው የሚያቀርቡልን፣ ብዙ ጉዳዮቻችንን የሚሸፍኑልን፣ ብዙ ነገሮቻችንን ቀለል የሚያደርጉልን፣ አንዳንዴ ትንሽ ስተት ሲሰሩ ልናልፋቸው አይገባም አሉት። ዑመር ነው የሚሉት። ይገባል በስነ ስርዓት ተመልሶልኛል ብለው ነው ሄደው ሰሃቢዩ። ምንድነው ዑመር መሪ ናቸው እንዳልከው። ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት አላህ ልኳቸው እንዴት ነበር ከሚስቶቻቸው ጋር። አይሻን እኮ ባንድ ወቅት ነይስ ያ ሱሐቢ ተቀደሙ ቅደሙ ሩጡ አሏቸው። ሰሃቦቻቸውን ሮጡ፣ ነይና አንቺ ንሽ ቀዳደም አሏት። ኧረ አልፈልግም አለች። አንዴ ቀድማቸው ነበር። ፈለማ ዛደ ለሕሚ ትላለች፣ ስጋ የጨመረ ጊዜ አጥንቴም እንደዚሁ እንትን ያለ ጊዜ በግድ ንሽ ቀዳደም። አይ ደስ እንዲላት እንሽ ቀዳደማለን። እሺ ተሯሯጡ። ነብዩ ሰለላሁ ዐለይሂ ወሰለም ቀደሟት። ቀደምኩሽ? አዎ። የዛኔ ቀደምሽ? አዎ። ቲልካ በቲልካ አንድ እኩል ነን አቻነን አሏት። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ፍቅር ለሰሃቦቻቸው በደንብ አድርገው ሰጥቷቸዋል። ለሚስቶቻቸው ሰጥቷሉ። ሰሃቦቻቸው ከሳቸው እንዲማሩ ብዙ አድርጓሉ። ስለዚህ አንድ የሀገር መሪ እነ ዑመር ነብዩ አለይሂ ሰላቱ ወሰለም ለሚስቶቻቸው ያንን ሲያደርጉ እኛ ከዛ ምን ወስደው ነው። ስለዚህ አሁን አንተ ቅድም ነጥብ ላይ አንዱ ሹራ ለማድረግ ነው። ትክክል። ሌላኛው ድብዬ ደግሞ በእኔ ላይ ያስቀደሙ ነጥብ ምንድነው? እስቲ ጀርባችንን የኛን ሞዴሎችን አራዮቻችን እንከተል። የነሱ ሞዴል ስንከተልና እነሱ እንዴት ነበሩ ስንል ትልቅ ስኬት ይኖራል እንጂ እንደ አውሮፓዎቹ ሌሎቹ እንደሰሩት ዛሬ እኮ ቀላሉ ነው። እዚህ ጋር ፈታ እዛ ጋር እንትን አለ፣ በቃ ቀላሉ ነው። አልፍቺ የሚባለው ነገር ጋብቻን እንትን ማለት በጣም እንትን ብሏልና እነዚህን መሰል ነገሮችን ካየንና ወደ ኋላችን ወደ ቀደምቶች ሰለፎች ወደ ነብዩ አለይሂ ሰላቱ ወሰለም ህይወት ታሪክ ከሄድን እኛ ማንነታችን አውቀን ቤታችንን በእስልምና መንገድ ስንመራውና እስላማዊ ስናደርገው እነዛ አባቶቻችን በአንድ ክፍል ቤት 9-10 ጎረምሳ ኑሮ ቀልባቸው ሰፍቶ ቤታቸው ጠቦ ደስታ እንዳገኙት በአሁን ዘመን ደግሞ ጂፕላሱ በለው ሁሉም ነገሩ ግን ቀልብ ጠቦ ቤት ውስጥ ደግሞ መናጋት፣ ሰላም፣ ፍቅር የጠፋበት የሚመጣው ምንድነው ከተባለ እነዛ በስነ ስርዓት ባህላቸውን እንደው አላህ መፍራት የሚባል ነገር ዒልም ሳይኖራቸው ይዘውታል። ዛሬ ደግሞ በዚህ ትውልድ ድግም ያለው ደግሞ እንዳልከው ቁርአኑ ሐዲሱ በደንብ ሰምተናል። በፌስቡክ በሚዲያው ብዙ ነገር አለ፣ ግን በስነ ስርዓት ተግባር ያደረግነው ውስጣችን አልገባም፣ ቀልባችን ጠቧልና ያ ነገር ነው ብዬ ነው ማስበው። እንግዲህ ያው ድንገተኛም ከመስመር እንዳንወጣ ያው ዛሬ ዋናው የተፈለገው ፕሮግራማችን ስለ ኒካ ትልቅነት አይደለም። ኒካችን ወይም ትዳራችን የተናጉበት ነጥብ ነው። ዋናው ነጥቦቹን ነው ባለች ሰዓት እየሄደ ስለሆነ እኔ በሁለተኛ ደረጃ ኒካችንን ወይም ትዳራችንን ከሚያናጉብን ነገሮች አንዱ ቤታችን በኢማን አለመታነጹ ነው። በኢማን ቤታችን ከታነጸ ሲሰግድ አብሮ ካሰገዳት አላህ መፍራት ካለ ከተለያዩ የሚታዩ ጥሩ መጥፎች አሉና መጥፎቹ ቴክኖሎጂ እጃችን የገባለ ቤታችን የሰቀልነው ቴሌቪዥን አለ። እነዚህ ነገሮች አብረን ክፍት የምናደርግ ከሆነ ከጌታው እየራቀ በሄደ ቁጥር ከሚስቱ ይርቃል። ከሚስቱ እየራቀች ከባሏ እየራቀች የምትሄድ ሴት ከጌቷ እየራቀች የምትሄድ ሴት ከባሏ ትርቃለችና ቁርአን የምትቀራበትን ሰዓት ሊያይላት ይገባል። እሱ እንደሚቀራው እሷ መቅራት አለባት። ምክንያቱም አንድ ሴት አንድ ሚስቱን መስበር የሚችለው ዱላ ይዞ ስለመታት ሳይሆን አላህን ፍሪ የሚል ነገር መኖር አለበት። አላህን ፍሪ ስትባል ደግሞ መደነግጥ ወይም አላህን ፍራ ስትባል የሚደነግጥ ባል ምን መሆን አለበት? ከጌታው ጋር የተገናኘ መሆን አለበት። መጀመሪያ ስንገባ በእስላማዊ ሱና ተብሎ ብቻ የሆነች ለኒካ ቀን ብቻ የምትታይ አይደለችም። ሸሪዓችን ሰፊ ነው። ያቺ የውሁዷ ፕሮግራም አንዷ ክፍል ናት። ወይ የተፈተንክበት ወይ ያለፍክበት ነው። ትልቁ ግን ፈተና የቀጣይ ሀያታችን ህይወት ነውና እዛ ነገር ላይ በጣም አንጻዋ ወይም አንጻው ሊያዩት የሚገባ ከባድ ጉዳይ ነው። ሰው ከቁርአን ከራቀ ከዚህ ከራቀ ከሱና ከራቀ በጣም ከባድ ነው። አብሮ መብላት ካለ በአዳብ እንድትቀመጥ ካደረጋት በአዳብ እንዲቀመጥ ከተደረጉ ማስፈራሪያ ባሏን አላት። ከምትደውልለት ሽማግሌ በላይ ከምትደውልለት ጓደኞቹ በላይ ማስፈራሪያ አላት። ለምን? ከኢማን አራቀባትም ባሏ ወደ ተለያየ አላስፈላጊ ነገር እንዳይሄድ ይሄ ነው መሆን ያለበት።
ይሄን እየተጨነቀ አይደለም ያለው ሰው ጭንቀቱ የሱፐር ማርኬት ዕቃ ገብቷል አልገባም ጤፉ ተፈጭቷል አልተፈጨም የሚል ነው የኛ አብዛኞቻችን ጭንቀት የትምህርት ቤቱ ክፍያ ተከፍሏል አልተከፈለም ፓምፐርስ ተገዝቷል አልተገዛም ትክክል አንዱ ክፍል ነው እነዚህ ነገሮች ልክ ያን እንደምንከታተለው ልክ አሁን ሁላችንም ቤታችን ስንገባ ቻርጅ ነው የምናደርገው ሞባይላችን እንዳያልቅብን ይፈልገኝ ሰው ስላለ እንዳይዘጋ ብለን ቤታችንም ቻርጅ ያስፈልገዋል ሱቢ ማትሰግድ ከሆነ ሚስቱ እሱም የማይሰግድ ከሆነ አንድ ክፍተት ቤቱ መናጊያ በር ተከፍቷል ተላልቷል ብሎ ነው ማለት ነው እነዚህ ነገሮች የግድ ከኢማን ጋር የተያዙ ነገሮች ማድረግ አለባቸው ቢችሉ ትዳራቸውን ለመጠበቅ ማድረግ ያለባቸው ቤታቸው የሰደቃ ቤት መሆን አለበት ቤታቸው የቲሞች ገብቶ የሚዘይሩበት ቤት መሆን አለበት ከኢማን ጋር ካልተገናኘ በመናምን ነው ከሚስት ጋር የምትኖረው በምን ሳምናው ነው እሷ ከሱ ጋር የምትኖረው በኢማን በታነጸ ቁጥር ከኔ ውጪ ሌላ የሚያዩ የለም ከኔ ውጪ ሌላ የሚሄድበት ቦታ የለም ለዚህ ነው አታስበው ለሌላ ነገር አታስበው ለምን መታወቂያ ያለው ምንድነው መታወቂያው ተቅዋ አላህ መፍራት ነው ስለዚህ ቤታችን ከምናየው አቅፍያት ባለቤቴን አብረን ፊልም የምናይ ከሆነ እንዴት ቤቱ ሰላም ይሆናል አብረን ቃና የምናይ ከሆነ እንዴት ሰላም ይሆናል እሷም ጂኒ ያየች ነው እሱም ጂኒ ያየ ነው ፈረንጆቹ የሚያሳዩት የውሸት ነገር ነው ዘጋ የሚያሳዩት ይሄ የውሸት ነገር ቤቷ እንዲገባ ትፈልጋለች የዚህ አይነት ባል ደግሞ እሷም ትፈልጋለች ከየትም ተያዘ ነው ጂኒ ይዋል እሱም ደግሞ የሆነች ዲኮር የሆነች ሴት ያለ የእውነት ይመስላል ጧት በእንቅልፍ ልቧ ቢያትቆች ያቺ ልጅ እኮ ሌላ ሴት ናት ሸይጣን ግን ሰው ላይ ያሳየው በዚህ ጊዜ ምን ይሆናል ይናጋል በቃ እሷም ትንሽ ነው የሚሆንባት ባሏ እሱም ትንሽ ነው የሚሆንባት ስለዚህ ለዚህ ትልቁ መፍትሄ ምንድነው የሚያናግብን ነገሮች ከምናያቸው ጀምሮ ጥንቃቄ ያስፈልጋል ቤታችን የሚከፈቱት እስላማዊ ሚዲያዎች በበዙበት ይሄን ነገር ምንከታተል ከሆነ ሚስት ከፈለገችው ጎረምሳ ጋር ተደባልቃ በቆጭ የምትል ከሆነ ይሄ ነገር በጣም ቤታችንን የሚያናጉብን ዋና ነጥቦች ናቸው ስለዚህ ሱቢ الصلاه خير من النوم ሲል ተነሽ ባለቤቴ ማለት አለበት ተነስ ባለቤቴ ደክሞት ሊሆን ይችላል እሱ ተነስ ገድ ማለት አለበት በሁሉም ነገር አገኘች ማለት ነው ለቤተሰቦቿ መልካም ነው የሚሆነው ለቤተሰቦቹ መልካም ነው የምትሆነው ለምን አላህን ፍሪ ይሄ ሰላትሽ በመጥፎ ካዘዘሽማ እኮ ሰላትሽ አልተስተካከለ ለምን ኢነ ሰላተ ተነሃ አኒል ፈህሻኢ ወልሙንከር ከመጥፎና ከጸያፊ ነገር የሚከላከልልን መታወቂያ ሰላት ነው በሰላት ካዘዛት በኢማን ካዘዛት የጧት ዚክር ብለሻል አብራት ለምን አይል ጁማ ቁርአን አብራው ከፍቶ ለምን ሱረቱል ከፍ አይቀሩ ይቻል ደግሞ ያዳምጣት ይሄን እድል ከተገኘ ሁሉም ከስራ ሂደቱ አንፃር ሁሉም ነገር ላይ ያሳከለች ግን ጧት ተነስተን ማታ ሱቢ ተነስተን ማታ ድረስ ድንጋይ እየሰበርን እንደምንም ወጪ ይዘን ለመግባት እያሰብን ነው ለአኺራስ ለትዳርና ለኑሮ መጥገብ ቢሆን ኖሮ የዱንያን ህይወት በመጥገብ ቢሆን ኖሮ እኮ እናታችንም አሲያ አላህ ሰራው ድድላት ባሏ ፊራውን ነው የተመቻቸ ኑሮ ላይ ያለችው ተጅሪ ምን ታቲ ያለ ነህር ብዙ ውሃዎች የሚፈሱበት አስገራሚ ቤተ መንግስት ነው ያለችው ግን ለአላህ ብላ ጠላችሁ ባሏ የሰራው ነገር መጥፎ ስለሆነ የቤተ መንግስት ኑሮን አይደለም ያስበለጠችው ربي بليني عندك بيتا في الجنة جيتاي وانت زند بيت جنبالي ونجيني من فرعون وعملي ففرعون سرانا كوتادروچ تنكول انت طبقيኝ ነው ونجيني من القوم الظالمين ከበደለኞች ከሆኑ አካሎች ተንኮላቸው ጠብቀኝ ያለችው ربي بليني عندك بيتا في الجنة ዛሬ አቅፋት ተኛለህ ብትወዳት ማውንኮኛ እንዴት ይናገር ነው አይደል ባይናጋ እንኳን ትዳር አቅፋቱን ለምተኛው ሚስት ተወይድባለች እሱም ይሄድብሻል እንዳይናጋ ግን ሆኖ እሷ ወዷት መሞቷን መስካር ያገኘች እሱ ወዷት መሞቱ መስካር ያገኘ በመልካም መሸኛኘት እኮ ትልቅ በዱንያ ላይ ተሳካላት ሴት ናት እኮ በመልካም ባሏን እንትን ያለች የሸኘች ሴት ታድላለች በመልካም ሚስቱን የሸኘ ሰው ታድሏል ለምን እውነት ለአላህ ብሎ ከተዋደዱ አይበቃም አዚ እዛም እሱ ናት ኮኑረ ላይ ለአላህ ብላ ይጠጋው ባልናት ሚስት ናትና ከዚህ አንፃር በሁለተኛ ደረጃ ድንገት ሰዓት እየደስሎነ እኔ ማስጠነቀቀው ከራሴ ጨምሮ ምንድነው ቤታችን ላይ በኢማን ያልታነጸ ከሆነ አሰማ አንዳንድ ቤት ስገባኮ ማን ነው ሚስት ማን ነው ባል ራሱ አጣቀው የሆነ ፖሊስ ጣቢያ ገባው ይመስላል ለባሏ ላንተ አይደለም ለባል የምትሰጠው ፊት ስታይ ለሚስት የሚሰጠው ፊት ስታይ በጣም ከባድ ነው በኢማን እስከታነጸ ቢያንስ አላህ የማያልቅ ነገር ለፊት አላህ ከሰጠውና ገንዘብ የሰው ሊሰጣ አትጨርሰው አታዳርሰው የምታዳርሰው ነገር ግን አላህ ሰጥቷል ምንድነው ፈገግታ ፈገግ ብለ ማናገር ትልቅ ነገር ነው የዚህ ሁሉ ችግር ምንድነው ከኢማን ጋር መያዝ አለበት ከኢማን ጋር ከተያዘ እናቱ ስትመጣ በረህመት ትቀበላለች አባቱ ሲመጡ በረህመት ትቀበላለች
የሱ እናት ስትመጣ በረህመት ይቀበላል ለምን ጠፊና ዱንያ ማንም ስለመጣ ስለበላ ስለጠጣ ስለተጫወተ ጉዳይ አይሰጥም ከኢማን ጋር ተያይዞ ከኢማን ጋር ካልተያዘ በጣም አደጋ አብረን የምንሰራቸው ወንጀሎች ካሉ የዛን ጊዜ ነው ትዳራችን መናካት ይጀምራል ሱብሃንአላህ በጣም ያጅባል ሐቅ ነው ሐዲሱም ገና በመታገባበት ሰዓት አሉ ወሊማሊሃ ወሊነሰቢሃ ወሊጀማሊሃ ወሊዲኒሃ አካራቱ ጭል ወይ ለገንዘቧ ነው ወይ ለቁንጅኗ ነው ወይ ለዘሯ ነው ወይ ለዲኗ ነው ዲኗን ምረጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን ሁሉም ጠፊ ነው ቁንጅናውም ይጠፋል ገንዘቡም ይጠፋል ማይጠፋውና በስነ ስርዓት ከተያዘ ምንድነው አኺራ ጭምር የሚሄደው ዲን ነው ስለዚህ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ሲመክሩ እሷም ትሁን እሱ መጀመሪያ ክራይቴሪያ መስፈርት ሊያደርጉ የሚገቡት ምንድነው ዲን ነው ኢማን የሚባለው ነገር አይደል እንዴ ስነ ምግባሩና ዲኑን የወደዳችሁ ለሰው ከመጣ ስጡት ለምን መሰረት ስለሆነ ነው ዛሬ ትዳሩ ከሚናጋበት አንዱ ምንድነው ዲን አይደለም እየታያለው ገና ሲመሰረት ገና ትዳሩ በምንድነው የሚታየው በዱንያ ነው ኢማን አለው ነው እኮ የሚባል ኢማን የሚባለው ቋንቋ ተቀይሮ ኢማን አለው ወይ ይባላል ኢማኑ ገንዘብ ሆኖ ሱብሃንአላህ ይሄን ያህል ደረጃ ነው እየተሰማ ያለው ስለዚህ ቤት ውስጥ ኢማን የሚባለው ነገር ከጠፋ ሁሉም ነገር ይበላሻል የሰሃቦች ህይወት ቅድም እንዳልኩት እኔም የተስተካከለውና ትዳራቸው ላይ ደስተኛ ሆነው የቀጠሉት ምን ስላለ ነው ኢማን እኮ ስላለ ነው ያ ኡመት ደርዳ አላት አቡ ደርዳ በጣም ይግባባሉ ሰደቃ ለአላህ ብሎ ሰጣና ሁሉም ነገር ውጪ አላት እዛ ውስጥ የነበረ ግሪሪያ ይሄ ዋና ያለበት የተስተካከለ እንትናል አትክልት ቦታ አንድም ነገር ሳታስጥቂ ውጪ አላት ለምን ለአላህ ለምልክተኛው ለእስላም ሰደቃ አድርገናል ውጪ አላት ለምን ሳታማከረኝ እንስል ለምን በኢማን የተግባቡ ናቸው ሁሉም ቀልባቸው ለእስላም የሆነ እስላም ላይ ሲባል የሚተጉ በቃ ኸይር ነገር ለመስራት የሚቻኮሉ ስለነበሩ ኡሙር ደርዳ ውጪ ስላት አቡ ደርዳ ያለምንም ነገር ሳታከማማ አልহামዱሊላህ ብላ ደስተኛ ሆነው ይወጣቸው ለምን በኢማን ነው የተሳሰረው ቤታቸው ኢማን የሚባለው ነገር ትልቁ ታርጌት ነው ዛሬ ኢማን ጠፍቶ ነው እኮ እንዳልከው ከኢስላማዊ ቻናሎችን ከመመልከት ይልቅ ብዙ ፊልሞችን ብዙ አላህ የሚጠላቸው ነገሮችን እየታየ ያነሳው ነገር አንድ ወንድም ከዚህ በፊት እንደዚህ ያነሳልኝ ነበርና እንትኑ በጣም ገርሞኝ ያዳመጥኩ ነው ሚያየው በቴሌቪዥን መስኮት ሚያያት ልጅ በቴሌቪዥን መስኮት መታየው ወንድ በቃ ያን የውሸት ነው እንግዲህ ድራማ ማለት የውሸት እንትን ነው አይደል እንዴ ያን የውሸት ህይወት እሷ በየውነት ለማምጣት ትፈልጋለች እነሱ ገንዘባቸው ነው አበድኩልሽ ሞትኩልሽ ምናምን የሚለው ገንዘቡ ነው ፈራትኩልሽ የሚለው ገንዘቡ ነው ሌላ እንትን አይደለም አርቲፊሻል ስለሆነ ማለት ነው እዚህ ጋር ግን እስልምና መጀመሪያ ስትገናኝ ምንድን ያገናኛል እስላምን ብለህ ከዚና ለመራቅ ብለህ እኮ ስታገባኩ ገና ከ1400 ዓመት በፊት ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉልህ ባረከላሁ ለኩም ወባሪክ አለይኩም ወጀማ በይነኩም ፊል ኸይር ለምን እስላምን ፈልግና አፋፍነትን ጥብቅነትን ፈልገህ ስለገባሽ ነው የዱዓ የተደረገው ይሄ ነገር ሳይሆን ግን ከተገባ በኋላ ያን ፊልም ያን መጥፎ ነገር ለመመልከት ወደዛ አይነት ለማየት ፍላጎት አድርጋ ያንን የምታየው ነገር በራሷ ህይወት ላይ እኔም እንደዚህ ሲያደርገኝ እንደዚህ ምናምን ብላ የምትስልና እሱም ደግሞ ያንን ሚያት ልጅ እዛው ፈልጎ የሚያመጣና እንድትመጣለት የሚፈልግ ከሆነ ያ የውሸት ህይወት ነው እዚህ ጋር ያለው የሆነት ህይወት ነው ሊገናኝ አይችልም ስለዚህ ምን ይፈጠራል ጭቅጭቁና ንትርኩ ይዛኔ ይጀምራል ስለዚህ እንደ እስልምና ትዳር እንዲስተካከልና ትዳር እንዳይናጋ ኢማን አንድ እንትን ነው ቅድም ያልከው ሹራ አለ ሌላው አንድ ወንድ እንቅስቃሴ ሲያደርግ ዛሬ እኮ በንግዱ ላይ ጠንካራ የንግድ ስራ ሲያደርግ ከበስተጀርባው ምን አለች የሱ ኮቲ አይደለም ብቻ እኮ ሚስት አለች መልካም ሴት አለች መታበረታታለች እነዛ ትውልዶች እኮ ድህነት አልበገራቸውም ሲወጡ ባሎቻቸው እንደው የዱንያን ጭንቀት እንችላለን የአኺራን ግን አንችልም حرام እንዳታመጣብን ብለው ሚስት ባሎቻቸውን የሚሸኙ ትውልዶች ነበሩ ስለዚህ እሱ ዱንያ ላይ በንግዱ የተስተካከለ ሲሆን ዳኢ ሆኖ ዳዕዋው የተስተካከለ ሲሆን መሪ ሆኖ መሪነቱ የተስተካከለ ሲሆን የብቻ ውጤት አይደለም ማናለች ጠንካራ ከጎኑ አንዲት ሷሊህ ሴት አለች ለዚህ ነው ከአንድ ጠንካራ ወንድ ጀርባ ከስኬታማ ወንድ ጀርባ ስኬታማ ሴት አለች የሚባል አባባል አለ ናም አንድ ቂሳ አለች ሼኽየው መስጊድ መተው በጣም ሰው ሲያሞግሳቸው ሲወዳቸው ለሚስታቸው መተው እኔ እኮ ሰው ይወደኛል ሰው ያሞግሰኛል ሰው እኮ እንዴት ያለ ይሉኛል ሲሉ ታዲያ እኔ መኳለው አስተዋጽኦ እኔ ማድረግ ያለው አሉች ምን አረክሽ ደግሞ አንቺ ኹጥባ አደረግሽ አሰገድሽ አዛናልሽ ምን አድርገሽ አሏት
ምንም አላረኩም ምንም ነው ነው ካሉ ደግሞ ነው ያቁበታልና እሺ በነጋታው ይመጣሉ ያ ሼክ አለ አቤት ምንም የለሽም ማለት ምንም ያደረግሽው አስተዋጽኦ የለም ስላሏት አለኝ ማንነቴን ወቁ ብላ ስለፈለገች በርበሬ አልቋል ሽሮ አልቋል ጤፍ አልቋል ደረደረችባቸው ተዛባ እስከዛሬ ዱንያ የሚባለው ነገር እንዳያስቡ ለኡማው እንዲጨነቁ አላት ምትብቃቃ ነበረች አዎ ትብቃቃ ነበር ምንም ነገር ይናጣ አትልም የመስጊዱ የዳዓዋው የሙስሊሙ ማህበረሰብ የሚያስቀሩትን የሚያስተምሩትን የዲኑ ብቻ እንዲጨነቁ አርጋ ትልቅ ጉልበት ነበረች እቺ ሴት ምንም የለሽም ሲሏት እንዳለኝ ላሳውቃለችና ሶስቱንም በአንዴ ደረደረች በርበሬው ነው ዋና ነገር ነው ሽሮ ጤፉ በተለያውን ዋና ነው በርበሬ በቃ የድሮ እንኳን ከዛ ሼኽየው ይሄን ስትላቸው ተዛባ የሚያስቀሩት ቂራአት ጭምር ጠፋባቸው ጁማ ደረሰ ኹጥባ ወጡ አሰላሙ አለይኩም ወራህመቱላሂ ወበረካቱ አሉ ለጀማ ሁሉም ወአለይኩም ሰላም ወራህመቱላሂ ወበረካቱ ዒባደላህ አሉ ቀጥሎ ኦሲኩም ቢተቅወላህ ነበር ዒባደላህ አሉ ጭንቅላታቸው ላይ ተበርዞ አልገባ በርበሬ አልቋል ሽሮ አልቋል አሉ እሷ በስኪን አላልኩም ማለት አስተዋጽኦ አለኝና አንድ ወንድ እንቅስቃሴ ሲያደርግ ጥሩ ነገር ሲሰራ ከበስተጀርባው እሷ ላይ ሴት አለች የሱ ብቻውን ትናል ስለዚህ ለሱ ጥሩ ደረጃ ለመድረስ የሷ ምን አለው አስተዋጽኦ አለው ስለዚህ ባሏ ጥሩ ደረጃ እንዲደርስ ምን ማድረግ አለባት ከጎኑ ልትሆን ይገባል አብሽር አንዳንዴ እኮ ደብሮ ንግዲው ነገር ተበላሽቶብህ ከውጭ ሊሆን ነገር መጣ በቃ መጣ አብሽር ብላ ግንባራን ሰማ ተባብስ አብሽር አላህ ነገ ተስተካክለ እንግዲህ መጣ ሲል ይቀልሃል ሐቂቀታን ስለዚህ እንደዚህ ሆኖ ሲመጣ እህቶችም ሚስቶችም የዛት ባህሪ አብሽር ብላ ልታጠናክር ከጎኑ ስትሆን ማንም ሰው ቢርቀው አለኝ ለካ ከኔ ማትለይ ከኔ ከጎን የሆነች ስትቸገር የምትቸገር ስትደሰት የምትደሰት አለች ብሎ ይሆናል ማን ከጎኑ እንዳለች በዛን ይረዳል ግን ሲገባ በዚህ በስጭት ገብቶ ምን ብሎ እንትን ሳትል ያን ሲል መጀመሪያም በስጭት ነው የገባው ቁጣ ላይ ቁጣ ይጨመራል ቤቱ ይናካል ምን ይላል ለዚህ ነው ብዙ ጊዜ በብዙ ምክሬ ላይ ንግድ ላይ ተበሳሽቶ የገባ ሰው አስቀድሞ መስጊድ ይገባላለሁ አስቀድሞ ቤት አይግባ በሆነ ነገር ተጣልቶ ይገባል ቀን ላይ ቤት ቁጭ ብሎ መስጊድ ቁጭ ብሎ ዚክር አድርጎ ዳዕዋም ሰምቶ ሰግዶ ብቻ ረካቴን ይውጣ ትንሽ ለምን ቁጣ ሲመጣ ወዶ ስታደርግ ምን ያደርጋል ይበርዳል መስጊድ ስትቀመጥ የምትሰማው ነገር አለ ይበርዳል የሸይጣን ቦታውን ይለቃል ከዛ ሲገባ ሰላም አለይኩም ብሎ ዚክር አድርጎ ሲገባ ሸይጣንም ይወጣል ሐዲሱ እንደመጣ ከዛ ሰላም ይሆናል አለዛስ በቁጣው እንድትቆጣ ሰላም አለይኩም ሳይል ቤት ከገባ ከሚያናጉብን ነገሮች አንዱ ነው ይሄ ንግድ በብዙ ውሎ ላይ ውሎ ስለሚመጣው እንደማችን ትክክል በዚህን ጊዜ ሌላ ነገር ደግሞ እንዳያናጋ ወደ መስጊድ ቢገባ ውዱ ቢያደርግ ቀዝቅዞ ወደ ቤት እንዲገባ ነው ትክክል ምክንያቱም ምንም ያላደረገች እናት ትኖራለች ምንም አታቅ ሚስታለች ምንም አታቅ እህታለች ምንም አታቅ ልጃለች ቀዳዳ ያወጣባቸው እነሱ ላይ ነው ቀዳሚ ያወጣው ሌላው እንትን ያለው ስለዚህ ይሄ ነገር እንዳይወጣ መስጊድ ውስጥ ቁጭ ብሎ ያንን ዚክር ያድርግ ከዛ በኋላ ቤት ሲገባ ሰላም ያገኛል ይሄ ድንገት እኔ ሶስተኛ ነጥቡን ማስታውሰው በእኔ በኩል ነው ያንተ እንዳለው ነው ሁለተኛ ያስታውስከው እኔ ሶስተኛ ነጥቡ የቤተሰብ ተደኹል ቤተሰብ በትዳር መካከል ሚስጥሮችን እንዳይሰሙ ማድረግ የሁለታችንም ፋንታ ነው ብዬ አስባለሁ ምክንያቱም ብዙ ሊፈጠሩ የሚችሉ ነገር አለ እንደምታውቀው ብዙ ትዳር ላይ ከአንድ ትዳር አጋር ጋር ስትቆይ ምን አብልታው ነው ምን ብታደርግ ነው እንደዚህ ቆየችው ይላል ቶሎ ደግሞ ብትጣላ ምን አርጋ ነው እንደዚህ በአንድ ያባረራት የተጣሉት ይባላል ሱብሃንአላህ ሁለቱንም አትችለው አሁን ጎበዝ ቤተሰቦች ትልቅ አስተዋጽኦ ያላቸው ቤተሰቦች አሉ አላህ ጀዛቸውን ይክፈለው ሂጂ ወደ ቤት ነው የሚሉት ፊቱን ቀየረብኝ ብላ ስትወጣ አሁን ይሄ ጠብ አይደለም ምክንያቱም ጠብ እናውቃለን የሆነ ከስልምና አንፃር ጠብ የሚባሉ ራሱ እኮ ጠብም ራሱ እኮ ሰዓት የለንም እንጂ እንፈትሸው ነበር ይሄ ትክክል ሊያጣላ ይችላል የምትለው ውሃ ቀጠነ ብሎ ወጡ አልጣፈጠም ብሎ እንዲሆናልች ብሎ በመምከር የምታስተካክላቸው ነገሮች ነውና በኔም በሷም ባንተም በሷም ለቤተሰቦች የሚደርሱ ወሬዎች በፍጹም ዝግ መሆን አለባቸው ትክክል ድንገት ባንተና በሚስት መካከል ወሬ መስማት ካለበት ማን ይስማ ከተባለ በኔ በኩል መክሪያት ልታስተካከል ስላልቻለች ትንሽ አላህ የምትፈራ ልጅ አለች የምትላት ካለ ወይም አላህ ይፈራል የምትለው ሰው ካለ በሷ እይታ የምትፈራው ሰው ይኖራል አንድ ሰው የሚያከብረው ሰው ሊኖር ይችላልና ቤታችንን ከሚያናጉት ነገሮች ወይ ከእህቶቿ የሆነ ነገር ሰምታ ትመጣለች ወይ ከወንድሞቹ የሆነ ነገር ሰምቶ ይተማል ወይ ከእናቷ የሆነ ነገር ሰምቶ ወይ ከእናቱ የሆነ ነገር ሰምቶ ይመጣል
እዛ ጋር ዱብ ይላል። እንዴት ይዋጥልህ? እንዴት ትተኛለህ? እንዴት ትበላለህ? ችግር ነው። የመጀመሪያ ያልነው ነገር ግን ነጥቡ ካለ ወደ ቤተሰብም አይደርስምና ቤተሰቦቻችን ላይ ትዳራችን ላይ ክፍት ልናደርግ አይገባም። በጣም ልንጠብቀው ይገባል። በጣም ከምንጠብቃቸው ነገሮች ለቤተሰብ ልንሰጥ አይገባም። ይሄ ቤተሰብ ላይ ሲባል ራሱ ቤተሰብ መናቅ አለመናቅ የሚባሉ ደግሞ ለብቻው አለ። አሁን ግን በአባባል የሚባል እኮ አለ ከሺህ ጦረኛ አንድ ወረኛ ይባላል። አንድ ወረኛ ትልቅ ሚና መጫወት ይችላል። አንድ ወሬ ለኪላፍ ደግሞ በኢትዮጵያ ኑሮ እንደ ኪላፍ ቀላል ስራ እኮ የለም። መገንባት፣ ሰዎችን ማበረታታት፣ ወደ ተሻለ ህይወት መሄድ በጣም አድክም ነገር ነው። ነገር ግን ኪላፍ ለመፍጠር አንድ ሰው ለሰው 10 ከሆኑ በጣም ብዙ ናቸው። አገሩ ሊለዋውጡት በጣም ይችላሉ። ሰው ከኑሮ ጋር ኑሮ እምቢ ስላለው፣ ከስራ ጋር ስራ እምቢ ስላለው፣ ከትዳሩ እምቢ ስላለው ለኪላፍ ቅርብ ነው የሚሆነው። ስለዚህ ትዳር ላይ ያለን ወንድሞቻችን ትዳራችን ከሚያናጉብን በጣም ከሚያበላሹብን ነገሮች ያንቺን ጉዳይ ወደ ቤተሰቦች እንዳታደርሺ፣ ያንተን ጉዳይ ወደ ቤተሰቦች ማድረስ የለብም። እዛው መሄድ አለበት። ያለበለዚያ ምን ይሆናል? የዛ ቤት ሹፌር የተለየ ሰው ሊሆን ይችላል። ሰዓት አለቀ እያሉን ነው። የፕሮግራሙ አልቀም። ይሄ ርዕስ ሳምንት ቀጥለ ነው በየትዳራችን ለምን ተናጋ የሚለው ነገር ግድ መገለጽ ያለበትና አንኳር ነገር ነውና አልቀም። ሰዓት አልቋል ብለውናል። እንግዲህ እኛም ቀጠሮ ለሳምንት አድርገን በዚህ ርዕስ ኢንሻአላህ ሳምንት ተመልሰን እንመጣለን። ውድና የተከበራችሁ ተመልካቾቻችን ይህ ትዳራችን ለምን ተናጋ የሚለው ርዕስ አላለቀም። ከዛሬው ትምህርት ብዙ ነገር እንደቀሰማችሁ እንደተማራችሁ ተስፋ እናደርጋለን። አላህ Subhanahu Wa Ta'ala ሁላችንም ሰምተው ከሚጠቀሙ ሰዎች አላህ ያድርገን። ወንድሞቻችንም አላህ በሰላም ሀገራቸው እንዲያስገባቸው ሀገራቸው ሰላም አላህ ያድርጋቸው። ሳውዲ ቤት ያሉት ሱብሃንአላህ ሳውዲ ላይ ታሰረው የተባሉት ወንድምና እህቶቻችን አላህ በሰላም ከቤተሰባቸው ጋር በሰላም በጤና ይቀላቅላቸው እንላለን። ኢንሻአላህ የሚቀጥለው ሳምንት ዳግም እንገናኛለን። እስከዛው ድረስ አላህ በሰላም አላህ ያቆያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።